ምስሉ ላይ የምታዩት አይነት ተመላላሽ የሆነ በፀሐይ የሚባባስ የቆዳ ችግር ላላቸው ህፃናት ምን አይነት ሳንስክሪን ነው የሚመከረው? ለህፃናት ሳንስክሪን መጠቀም ካስፈለገ ሁልጊዜ ሚነራል ወይም ፊዚካል ሳንስክሪን መሆኑን ማረጋገጥ ያስፈልጋል። ሚነራል ሳንስክሪን የምንላቸው ዚንክ ኦክሳይድ ወይም ደግሞ ታይታኒየም ዳይኦክሳይድ የሚባሉ የሳንስክሪን ኢንግሪዲየንቶችን ያላቸው የሳንስክሪን አይነቶች ናቸው። እነዚህ ሳንስክሪኖች ዘልቀው ወደ ቆዳችን ውስጥ ስለማይገቡ ቆዳችን ላይ በመቀመጥ ፕሮቴክቲቭ ባሪየር በመፍጠር የፀሐይን ጨረር መልሶ በማንጸባረቅ ወይም ደግሞ ብሎክ በማድረግ እና ሪፍሌክት በማድረግ ከዛም የፀሐይን ጨረር ስካተር በማድረግ ቆዳችንን ከፀሐይ ጨረር ጉዳት ስለሚጠብቁ ለህፃናት እንደዚህ አይነት ሳንስክሪን ነው ሪኮመንድ የሚደረገው። ከዛ በተጨማሪ አለርጂ ኢሪቴሽን የመፍጠር እድላቸው በጣም አናሳ ስለሆነ እነዚህ የሳንስክሪን አይነቶች ለህፃናት ተመራጭ ናቸው። ከዚህ በተጨማሪ ህፃናት ስለሚጫወቱ ስለሚሮጡ ከውሃ ጋር ንክኪ ስላላቸው ዋተር ሬዚስታንት የሆነ ሳንስክሪንም ቢሆን ይመረጣል። ስላዳመጣችሁ አመሰግናለሁ። ጥያቄ